ሰላም ሰላም የተሪማሞ ቴካም ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንዴት ፓስፖርታችንን በራሳችን ኦንላይን በ5 ደቂቃ አፕላይ አድርገን የፔሜንት ኮዳችንን ተቀብለን የአፖይንትሜንት ሌተራችንን እንቀበላለን የሚለውን በአጭር ደቂቃ ውስጥ እናያለን። አዲስ ፓስፖርት ለማመልከት ለምትፈልጉ እንደገና ደግሞ የሌሎችንም ፓስፖርት ለማመልከት ለምትፈልጉ በዚህኛው ሳይት እንዴት ገብታችሁ እንዴት እንደምትሞሉና እንዴት ክፍያውንም እንደምትከፍሉ በአጭር ደቂቃ ለማየት እንሞክራለን። መጀመሪያ በኮምፒውተራችሁ ወይንም በስልካችሁ የክሮም አፕሊኬሽን ካለ ወይንም እናንተ የምትጠቀሙትን ብራውዘር ኤጅም ሊሆን ይችላል ተከፍቱትና አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለውን አንድ ትነካላችሁ። ከነካችሁ በኋላ እንደዚህ የሚል ፔጅ ይመጣላችኋል። ይህ ፔጅ ከመጣላችሁ በኋላ እንደገና ደግሞ አፕላይ ፎር ኢትዮጵያን ፓስፖርት ኦንላይንን አንዴ ክሊክ ታደርጋላችሁ። ከዛ ፔጁን ፌች አድርጎ ሎድ አድርጎ እስከሚያመጣ ትንሽ ጠብቁና እቺ ፔጅ ትመጣለች። የኛው ፔጅ ከመጣላችሁ በኋላ እዚህ ጋር 3 ነገሮች አሉት። ስታርት ኒው አፕሊኬሽን፣ ሬጂስተር እና ቼክ ስታተስ የሚል አለ። ከዚህ ውስጥ ስታርት ኒው አፕሊኬሽን የሚለውን የመጀመሪያው ላይ ያለውን አንዴ ትነካላችሁ። እሱን ትነካላችሁ። ከነካችሁ በኋላ እነዚህ ጽሁፎች ይመጣሉ። ሪኩዌስት አን አፖይንትሜንት ነው። እዚህ ጋር ለቀጠሮ ማመልከት ነው ወይ ብለው እዚህ ጋር አንዳንድ የተቀመጡ ህጎችና ደንቦች አሉ። እነዚህን ደንቦች ራፍሊ ታነባላችሁ። ምን እንደሚል እንዴት እንደሚሰራ ያለውን ነገር እዚህ ጋር ያስቀምጥላችኋል። ይሄን ያህል በጣም አስፈላጊ ነገር አይደለም፣ ግን እነዚህን ነገሮች እንዳነበባችሁ ለመንገር እዚህ ጋር አግሪ ቱ ተርምስ ኤንድ ኮንዲሽን አንዴ ቲክ ታረጉና ወደ ታች ትሄዱና እዚህ ጋር ስታርት አን ኢንዲቪጁዋል አፖይንትሜንት ላይ እዚህ ጋር ያለችውን ቀስት አንዴ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ እነዚህ ነገሮች ይመጣሉ። ኒው ፓስፖርት አፖይንትሜንት ነው፣ ሪኒዋል ኦር ሪፕሌስሜንት አፖይንትሜንት ነው፣ ላስት ኦር ስቶለን ፓስፖርት አፖይንትሜንት ነው፣ ፓስፖርት ኢንፎርሜሽን ኮሬክሽን አፖይንትሜንት ነው የሚሉ ነገሮች ይመጣሉ። ምናልባት እናንተ ለማመልከት የፈለጋችሁት የስም ስህተት ወይንም የዳታ ማስተካከያ ከሆነ ይህ ፓስፖርት ኢንፎርሜሽን ኮሬክሽን አፖይንትሜንት ትመርጣላችሁ። ግን የጠፋ ወይንም የተሰረቀ ፓስፖርት ከሆነ ሎስት ስቶለን ኦር ፓስፖርት አፖይንትሜንት ትላላችሁ። ምናልባት የምታመለክቱት ፓስፖርት ለማሳደስ ከሆነ ደግሞ ሪኒዋል ኦር ሪፕሌስሜንት አፖይንትሜንት ትላላችሁ። ግን እናንተ አሁን እያመለከታችሁ ያላችሁት ለአዲስ ፓስፖርት ስለሆነ እኛ አሁን የምናየው ኒው ፓስፖርት አፖይንትሜንት ነው። አዲስ ፓስፖርት ምንም ፓስፖርት ያላወጣችሁ ከሆነ አዲስ ፓስፖርት እንዴት እንደምታወጡ ነው የምናየው። ወደዛ ለመሄድ ምንድነው የምናደርገው? ኒው ፓስፖርት አፖይንትሜንትን 1 ክሊክ እናደርጋለን። አንዴ ክሊክ ካደረገን በኋላ እንደዚህ አይነት ነገሮች ይመጣሉ፣ ኢንፎርሜሽን ማለት ነው። እና እዚህ ጋር አንዴ ሳይት ሴሌክሽን አለ። ሳይት ሴሌክሽን ላይ እነዚህ ነገሮች አሉ። እነዚህን ኦልሞስት 1 2 3 4 5 ነገሮች አሉ። ፓስፖርቱን የምትቀበሉበትን ሳይት ሴሌክት ታደርጋላችሁ። እንደገና ደግሞ ዴትና ታይም ይወጣላችኋል። ሳይቱን ሴሌክት ካደረጋችሁ በኋላ በየትኛው ጊዜ ነው ፓስፖርታችሁ አሻራ የምትሰጡት የሚለው ጊዜ ይወጣላችኋል። ከዛ በኋላ ፐርሰናል ኢንፎርሜሽን ስለናንተ ወይንም ፓስፖርቱን ስለምታመለክቱት ሰውዬ ያለውን ፐርሰናል ኢንፎርሜሽን የምትሞሉበት ፎርም ይመጣላችኋል። ከዛ ደግሞ ሳመሪ ፔጅ ይመጣላችኋል። እናንተ ያመለከታችሁት ፓስፖርት ኢንፎርሜሽን ሙሉ ሰመራይዝድ ሆኖ ይቀመጥላችኋል። ያንን ሰመሪ አይታችሁ ነው ወደ ፔሜንቱ የምትሄዱት። ሙሉ ያመለከትኩት መረጃ ትክክል ነው ወይ፣ ያስገባሁት ልደት ካርድ፣ ያስገባሁት ማታወቂያ፣ ያስገባሁት ስም፣ ስልክ ቁጥር፣ ቦታ ትክክል ነው ወይ የሚለውን ሰመሪው ላይ ታዩትና ከዛ ወደ ፔሜንቱ ፓርት ትሄዳላችሁ ማለት ነው። የመጀመሪያው የሚሆንልን ሳይት ሴሌክሽን ነው። ሳይቱን ፓስፖርቱን እኔ የት ነው ማመለክተው ከየት ነው የሚወስደው የሚለው ነው መጀመሪያ ላይ የሚመጣውና መጀመሪያ ሳይትን ሴሌክት እናደርጋለን። አሁን ሳይት ሴሌክሽን ላይ እዚች ጋር በሳይት ሴሌክሽን ቦክስ ውስጥ እዚህ ጋር የምርጫ እንትናለች እሷን አንዴ እነካታለን።
ስንነካ እንደዚህ ያስመርጠናል። አዲስ አበባ ነው፣ አፋር ነው፣ አማራ ነው፣ ቤንሻንጉል ጉሙዝ ነው፣ ሰንትራል ኢትዮጵያ ነው፣ ድሬዳዋ ነው፣ ጋምቤላ ነው፣ ሀረር ነው፣ ኦሮሚያ ነው፣ ሲዳማ ነው፣ ሶማሊያ ነው። እንደዚህ ያስመርጣችኋል። እናንተ ለማመልከት የምትፈልጉት የት እንደሆነ ተመርጡትና ለምሳሌ እኔ አዲስ አበባ አልኩት። በአዲስ አበባ ነው ማመልከት የሚፈልገው ፓስፖርቴን ብያለሁ። ከዛ አዲስ አበባ ሲቲ አዲስ አበባም ነው። ከዛ ኦፊሱ ደግሞ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ነው። ሳይቱ ፓስፖርቱ ሲመጣልኝ የሚወስደው ከየት ነው? ይሄ ዴሊቨሪ ሳይት ነው። ያን አሁን አዲስ አበባ ሲሆን ብዙ ቦታዎች አሉ። ፓስፖርታችንን የምንቀበለው ከአይሲኤስ ሜን ኦፊስ ነው። ከኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት ነው የምንወስደው። ያንን ሳይት እንሞላለን። ከሞላን በኋላ ወደ ታች እንመጣና ኔክስት እንላለን ማለት ነው። ፋርዘሩን ለመሙላት አሁን እዚህ ጋር ዴት ይመጣልናል። ፓስፖርታችንን አሻራ የምንሰጥበት ዴት፣ ፍሪ የሆነ ዴት ይመጣልናል። ልንወስድ ኢሚግሬሽን ላይ አሁን ፍሪ የሆኑ ቦታዎች ማለት ነው። ኢሚግሬሽን ላይ ፍሪ የሆኑ ቦታዎች አሁን ይመጡልናል። ኢሚግሬሽን ላይ ያሉ አሁን ፍሪ የሆኑ ቦታዎች ይመጡልናል። ለምሳሌ አሁን ላይ ፍሪ ሆነው ሴፕተምበር 26 እስከ ኦክቶበር 3 ያሉት አሁን ላይ ፍሪ ናቸው። አሁን ላይ ማመልከት የምንችለው ለሴፕተምበር 26፣ ሴፕተምበር 29፣ ሴፕተምበር 30፣ ኦክቶበር 1፣ ኦክቶበር 2 እና ኦክቶበር 3 ናቸው። ከነዚህ ውስጥ እኛ ስራ ፍሪ የምንሆንበት ወይንም ለመውሰድ የሚመቸንን ጊዜ ፈልገን ከነዚህ ቀናቶች ውስጥ አንዱን እንመርጣለን ማለት ነው። ለምሳሌ እኔ ሰፕተምበር 26 ላይ ፍሪ ነኝ። ስለዚህ ሰፕተምበር 26ን መረጥኩ። ከዛ ስንት ሰዓት ላይ ነው ፍሪ የሚሆነው? አሁን ለምሳሌ ሰፕተምበር 26 ላይ ያለን ጊዜ ከ10 ሰዓት እስከ 11 ሰዓት ያለው ጊዜ ብቻ ነው ፍሪ። ስለዚህ ያችን ጊዜ እመርጣለሁ። ከመረጥኩ በኋላ ኔክስት እለዋለሁ ማለት ነው። ኔክስት እለዋለሁ። ከዛ በኋላ የሚመጣልን ምንድነው? ፐርሰናል ኢንፎርሜሽን፣ ስለ ፓስፖርቱን ስለምንሞላው ሰውዬ ሙሉ የሆነ መረጃ። የመጀመሪያ ስም አስገባ ይለናል። ስለዚህ የመጀመሪያውን ስም አስገባለሁ። ለምሳሌ የማስገባው የመጀመሪያውን ስም ለምሳሌ ዋይቲ ብለን እንውሰድ። ሁለተኛ የአባት ስም ቲአር ብለን እንውሰድ። የአያት ስም አሪ ብለን እንውሰድ። ከዛ ደግሞ የትውልድ ጊዜ ብዙ ጊዜ ከልደት ካርድ ላይ ያለውን ነው የምንወስደው። ልደት ካርድ ላይ የተቀመጠልንን የትውልድ ጊዜ ነው የምንወስደው። ለምሳሌ እኔ የሚሞላለት ሰውዬ በ2002 ማለት ምናልባት ልደት ካርድ ላይ ሲቀመጥልን በኢትዮጵያ የቀን አቆጣጠር ነው የሚቀመጥልን። በኢትዮጵያ ቀን አቆጣጠር ምናልባት 1994 ሊሆን ይችላል። ሰውየው 1994 ነው የተወለደው ሊሆን ይችላል። ያንን 1994 ላይ ነው የተወለደው የሚለውን ቀኑንም ወሩንም ዓመተ ምሕረቱንም ወዴት እንቀይረዋለን? ወደ ፈረንጆቹ እንቀይርና ዴት ኦፍ በርዝ ላይ እናስቀምጣለን። ከዛ በኋላ በአማርኛ ደግሞ እንደገና እናስቀምጣለን። በአማርኛ ቅድም የጻፍነውን ስም ከነ አያት በአማርኛ እንደገና እንጽፋለን። እስከ አያት። ከዛ በአማርኛ ከጻፍን በኋላ ናሽናሊቲ ኢትዮጵያ ነው ባይ ዲፎልት አለ። ስልክ ቁጥር ምናልባት ያ ፓስፖርት ሲደርስልን ወይንም ያሻራው ጊዜ ሲደርስ እንደገና አሁንም ክፍያውን ስታጠናቅቁ የሚገቡ ሜሴጆች ይኖራሉ። እነዛን ሜሴጆች የምትቀበሉበትን ስልክ ቁጥር፣ ትክክለኛ የሆነውን ስልክ ቁጥር ታስቀምጣላችሁ። ከዛ ስልክ ቁጥሩን ካስቀመጣችሁ በኋላ ኢሜል አያስፈልግም። የትውልድ ቦታን ታስቀምጣላችሁ። በእንግሊዝኛ ነው የሚቀመጠው። በእንግሊዝኛ ታስቀምጡትና ከዛ ምንድነው የምታደርጉት? የሰውየውን ጀንደር ወይንም ጾታውን ትመርጡታላችሁ። ለምሳሌ እኔ የሚሞላው ሴት ብትሆን
ከዛ በኋላ ማርሻል ስታተስ አለ። የጋብቻ ሁኔታን ትመርጡታላችሁ። ሰውየው ሲንግል ነው፣ ያገባ ነው፣ ያላገባ ነው፣ አግብቶ የፈታ ነው የሚለውን እዚህ ጋር ትሞላላችሁ። ለምሳሌ እኔ የሚሞላው ሰውዬ ያላገባ ነው፣ ሲንግል ብዬ መርጬዋለሁ። ከዛ እነዚህን ነገሮች ከጨረሳችሁ በኋላ እንደገና እዚህ ጋር ኔክስት ትላላችሁ ማለት ነው። እዚህ ጋር አንዴ ኔክስት ትላላችሁ። ኔክስት ካላችሁ በኋላ እንደገና ምን ይመጣላችኋል? እዚህ ጋር ሁለት መረጃ ብቻ የምትሞሉበት ቦታ ይመጣል። ሪጅኑ የት ነው፣ ሰውየው የሚኖርበት ክልል የት ነው ይላል። ለምሳሌ አዲስ አበባ ነው። ሲቲ ደግሞ እንደገና አዲስ አበባ ነው ማለት ነው። የሚገባው አዲስ አበባ ይሆናል። ሌላው መረጃ እዚህ ጋር ያሉት ኦፕሽናል ናቸው፣ ማለፍ ይችላለሁ። እዚህ ጋር ያሉት መረጃዎች እንዳለ ማለፍ የሚችላቸው መረጃዎች ናቸው። አሁን ኔክስት ላለው ማለት ነው። ከዛ እዚህ ጋር ያሉት ፋሚሊ ዲቴይል ነው። ስለ ፋሚሊ ዲቴይል ኦፕሽናል ፓርት ነው፣ ልናስቀምጥም ላናስቀምጥም የምንችልበት ነው። ስለዚህ ይለፈን ማለት እንችላለን። ኔክስት እንላለን። ፓስፖርቱ ስንት ፔጅ ነው የሚለው 32 ፔጅ እና 64 ፔጅ ነው ያለው። እኛ 32 ፔጁን የምንፈልግ ከሆነ በዲፎልት 32 ፔጅ ነው ብሎ የሚያስቀምጥልን፣ እሱን ሳሚት እናደርገዋለን ማለት ነው። አሁን እዚህ ጋር ሳሚት ስናደርግ ሳመሪውን ያመጣልኛል ማለት ነው። እስካሁን የሞላሁትን ፓስፖርት መረጃዎችን ሳመሪውን ከማምጣቱ በፊት እዚች ጋር ሁለት ነገሮችን አፕሎድ እንዲያደርግ ይጠይቅልኛል። ሁለቱም ነገሮች የታደሰ ማታወቂያና የልደት ሰርቲፊኬት። አንደኛ የምናስገባው ማታወቂያ በምንሞላበት አመት ላይ የታደሰ መሆን አለበት። አዲስ ማታወቂያ መሆን አለበት። ለዛ አመት የታደሰ መሆን አለበት። ሁለተኛ ደግሞ ለምንሞላለት ለፓስፖርቱ ባለቤት ማታወቂያውና የልደት ሰርቲፊኬቱ ከአንድ ቦታ ላይ የወጡ ቢሆኑ ይመረጣል። ለምሳሌ እዚህ ጋር የሆነ ኢሜጅ አስገባሁት፣ ልደት ካርድ ብዬ አስገባሁት። ልደት ካርድና ማታወቂያ አስገባሁት። ከዛ አፕሎድ አደረኩ። በዚህ ልደት ካርድና ማታወቂያ ስታስገቡ ለነዛ የተፈቀደው አይነት ሳይዝ እንደሆነ ታይፑን ራሱ ተመሳሳይ ታይፕ እንደሆነ አይታችሁት ነው ማስገባት ያለባችሁ። አንዴ አፕሎድ እያደረገልኝ ነው፣ አረገልኝ ማለት ነው ፓስፖርቱን። አሁን ልደት ካርድና ማታወቂያውን ተቀብሎልኛል። ከተቀበለ በኋላ እዚህ ጋር ሰመሪውን አመጣ። ሰመሪው እየጠየቀን ያለ ነው አዲስ ፓስፖርት ነው፣ ጠይቀነዋል። የጠየቅንበት ዕለት አፕሪል 24 2025 ነው፣ በዛሬው ዕለት ማለት ነው። አፖይንትሜንት ዴት፣ ይሄ የሞላነው ፓስፖርት አሻራው የሚሰጥበት ቀን በፈረንጆች መስከረም 26 2025 ላይ ነው። ዴሊቨሪ ዴት ደግሞ ፓስፖርቱን የምንቀበለው ኖቨምበር 5 2025 ላይ ነው። ሂዳር 5 2025 በፈረንጆቹ ነው። ለአሻራው የምንሄድበት ሰዓት ከ11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው። አፕሊኬሽን ነምበር የምንለው በጣም አስፈላጊ የሆነ ቁጥር ነው። እቺ ቁጥር አፕሊኬሽን ነምበር በደንብ አድርገን መያዝ ያለብን ቁጥር ነው። ምክንያቱም በዚህ አፕሊኬሽን ነምበር ነው ፓስፖርታችንን ስታተስ ደርሷል ወይ አልደረሰም፣ እንደገና ደግሞ ፓስፖርታችን ላይ ያለውን ነገር እንዳለ ቼክ የምናደርገው በዚህ አፕሊኬሽን ነምበር ነው። ፓስፖርታችንን የምንቀበለው ከኢሚግሬሽን እና ዜግነት አገልግሎት ዋና ቢሮ ነው እንደሆነ ነው የሚገልጸው። እዚህ ጋር አንድ ማሳሰቢያ ያለው ውድ ደንበኛችን ለእድሳት ፓስፖርት ያመለከቱ ከሆነ ከቀጠሮ ቀን በፊት ወደ ኢሚግሬሽን እና ዜግነት አገልግሎት እንዲመጡ ሲያስፈልግ ብቻ አስቀድመን አጭር የጽሁፍ መልእክት የምንልክሎት ሲሆን አዲስ አመልካች ከሆኑ ልክ እንደኛ ማለት ነው ትክክለኛ ጊዜ ያላለፈበት የቀበሌ ማታወቂያና የተረጋገጠ የልደት ሰርቲፊኬት በመያዝ በቀጠሮ ቀን ወደ ኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት እንድትመጡ እናሳስባለን ነው የሚለው። ስንሄድ አሁን አፕሎድ ያደረግንበትን ማታወቂያና የልደት ሰርቲፊኬትን ይዘን ነው መሄድ ያለብን ማለት ነው። ከዚህ በኋላ ደግሞ አሁን ቅድም ያስገባናቸውን ስሞች ልክ እንደዚህ እያመጣልናል። ስልክ ቁጥራችንን፣ ሁሉ ነገር መረጃችንን እንደዚህ ያመጣል። እነዚህ መረጃዎች ትክክል እንደሆኑ ካመንበት አሁን ቀጥታ ወዴት ነው የምንሄደው? ወደ ክፍያ ጣቢያ ነው ማለት ነው የምንሄደው። ወደ ፔይመንት ሳይት ነው የምንሄደው። ወደ
ፔሜንት ሳይት ስንሄድ እዚህ ጋር የምንከፍለው በሶስት አማራጭ ነው። አንደኛው በሲቢኢ ብር ነው። ሁለተኛ በኢትዮጵያ ንግድ ባንክ በብራንች ነው። ሶስተኛ ደግሞ በቴሌ ብር ነው። በስልካችሁ ቴሌ ብር ካለ በቴሌ ብር ለኖርማል ፓስፖርት 5000 ብር፣ ለአርጀንት ከሆነ 20,000 እና 25,000 ብር፣ እንደገና ደግሞ ለሪኒዋልም ከሆነ ልክ እንደዛ ቪዲዮ ሲሰራላችሁ አሳያችኋለሁ። በቴሌ ብር ካለ ፓስፖርቱን እንደሞላችሁ በምላከው አሁን በማሳያችሁ አሁን ከዚህ በኋላ በማሳያችሁ በፔሜንት ኮድ በ3 ሰዓት ውስጥ ቴሌብር ካላችሁ በቴሌብር ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ብሎ አለላችሁ። በዛ የፔሜንት ኮዷን አስገብታችሁ መሙላት ትችላላችሁ። በኢትዮጵያ ንግድ ባንክም በኩል በብራንች ቀርባችሁ መክፈል ትችላላችሁ። በሲቢኢ ብር ደግሞ በእጃችሁ በሲቢኢ ብር ላይ ከኢትዮጵያ ንግድ ባንክ በሞባይል ባንኪንግ ወደ ሲቢኢ ብር ትራንስፈር አድርጋችሁ ወይንም ከቴሌ ብር ወደ ሲቢኢ ብር ትራንስፈር አድርጋችሁ ወይንም በሲቢኢ ብር ላይ ባላንስ ካላችሁ ቀጥታ ለኢሚግሬሽን በዚህ አሁን በዚህ በሲቢኢ ብር ከሆነ ሲቢኢ ብር ብላችሁ አንድ ክሊክ ስታደርጉት ስቴፑን ያሳያችኋል። እንዴት በሲቢኢ ብር መክፈል እንደምትችሉ በእያንዳንዱ ያሳያችኋል። በዛ መሰረት ትሞሉታላችሁ። ስትሞሉ ግን ይሄው ቶታል ቤዝ ፌሩ 5000 ብር ነው የምትከፍሉት። ለኖርማል ፓስፖርት ነው ይሄ 5000 ብር ትከፍላላችሁ። እንደምትከፍሉ እዚህ ጋር አሁን ለምሳሌ በአንዱ ላሳያችሁ። በቴሌ ብር እኔ በቴሌ ብር ለመክፈል ፈልጌያለሁ አልኩኝ። ስለዚህ ቴሌ ብር እንደሚከፍል ከተስማሙኝ በኋላ ምን አደርጋለሁ? እዚህ ጋር መጥቼ አግሪ ቱ ተርምስ ኤንድ ኮንዲሽን ብዬ ኔክስት እለዋለሁ። እንዴት በቴሌ ብር መክፈል እንዳለብኝ ያሳየኛል ማለት ነው እዚህ ጋር። ኦኬ እና ለመክፈል የወሰንኩት በቴሌ ብር ነው። አንደኛ በቴሌ ብር ለመክፈል የቴሌ ብር አፕሊኬሽን ያስፈልገናል። ከዛ ሴሌክት ፔይ ዊዝ ቴሌ ብር የሚለውን ሴሌክት እናደርጋለን። ከዛ በኋላ ዩቲሊቲ ፔይሜንት የሚለውን ከቴሌ ብር ውስጥ ለዩቲሊቲ ፔይሜንት የሚለውን አንድ ክሊክ እናደርጋለን። ከዛ ኢሚግሬሽን ፓስፖርት የሚለውን አንድ ቹዝ እናደርጋለን። ከዛ ኢሚግሬሽን ፓስፖርት ላይ ፔይሜንት ሪፈረንስ አስገባልኝ ይላል። በዛ ፔይሜንት ሪፈረንስ ውስጥ የምናስገባው ይችን ቁጥር ነው። ይቺ ቁጥር ለዚህ ፓስፖርት ነው። አሁን እየሞላን ላለው ፓስፖርት የራሳችሁን ፓስፖርት ስትሞሉም ለእናንተም ፓስፖርት ይቺ አይነት ሪፈረንስ ጀነሬት ትደረጋለች። ይችኛውን ሪፈረንስ ነው በእናንተ የምታስገቡት። ዘን ዩ ዊል ሲ ዘ ፔይሜንት ዲቴል ኢንክሉዲንግ አማውንት። እናንተ ብር መጠን ማስገባት አይጠበቅባችሁም። ኢሚዲየትሊ ኮድ ስታስገቡ ምን አይነት ፓስፖርት እንደምትሞሉ ስለሚያውቅ ቀጥታ ለዚህ ፓስፖርት የሚያስፈልገውን ብር ያወጣላችኋል። ከዛ ቀጥታ ምን እንደምታደርጉት ክሊክ ኔክስት ኤንድ ኢንተር ዩር ፒን ኤንድ ፊኒሽ። ፒኑን አንዴ ታስገባላችሁ። ኖርማል ፓስፖርት የሞላችሁ ከሆነ 5000 ብር፣ አርጀንት የሞላችሁ ከሆነ ደግሞ 20,000 ብር ወይንም 25,000 ብር ይቆርጥላችኋል ማለት ነው። ከዛ በኋላስ ምንድነው የምታደርጉት? አንድ ደግሞ እዚህ ጋር ማወቅ ያለባችሁ ነገር ensure that the exact payment within the 3 hours after making the request order. If you do not get any SMS or email confirmation in 2 hours after making the payment, please contact us by this email. እነዚህ support@ethiopianpassportservice.gov.it ላይ እኔ ክፍያውን ከፍዬዋለሁ ግን ሜሴጅ አልደረሰልኝም የምትሉ ከሆነ በዚህ በኢትዮጵያን ፓስፖርት ሰርቪስ ሰፖርት ቲም በኩል ማግኘት ትችላላችሁ። ወይንም በስልክ ቁጥር 8133 ጋር ደውላችሁ ማግኘት ትችላላችሁ። ግን ይሄንን የምታደርጉት በተላከላችሁ ኮድ በ3 ሰዓት ውስጥ ብቻ ክፍያውን ከፈጸማችሁና በዛ በ2 ሰዓት ውስጥ ሜሴጁ አልደርስ ካለላችሁ ብቻ ነው ማለት ነው። ይሄንን ሙሉ የፔይሜንት ፕሮሴሱን ከጨረሳችሁ በኋላ እንደገና ቀደም ያልኳችሁን አፕሊኬሽን ነምበር በመያዝ ፓስፖርት ስታተስ እዚች ጋር ከላይ ያለችዋን 3 ነጠብጣብ አንዴ ትነካላችሁ። አንዴ እቺ ነጠብጣብ ትነኩና ፓስፖርት ስታተስ የሚለውን ከነዚህ ውስጥ ሆም አለ፣ አርጀንት አፖይንትሜንት፣ ፓስፖርት አፖይንትሜንት፣ ሪኳየርመንት እንደ ፓስፖርት ስታተስ የሚል አለ። ፓስፖርት ስታተስ ላይ አንዴ ትነካላችሁ። ፓስፖርት ስታተስ ላይ አንዴ ትነኩና እስከሚመጣ አንዴ እንጠብቅ። ኔትወርክ ሲግናል ላይ ትንሽ ጥሩ አይደለም፣ ይቅርታ። ፓስፖርት ስታተስ ላይ ስትነኩት ይመጣላችኋል። በዛ ፓስፖርት ስታተስ ላይ የእናንተን የፓስፖርታችሁን አፕሊኬሽን ነምበር አንዴ ታስገባላችሁ። ይኸው ቼክ ፓስፖርት ስታተስ መጣ።
በዚህ በፓስፖርት ስታተስ ላይ አፕሊኬሽን ነምበራችሁን ታስገባላችሁ። አፕሊኬሽን ነምበራችሁን ካስገባችሁ በኋላ ለፓስፖርታችሁ ክፍያ መፈጸማችሁን እና ኮምፕሊትድ መሆኑን እና የናንተን የፓስፖርታችሁን ኢሚግሬሽን ይዛችሁ የምትሄዱበትን አፕሊኬሽን ሌተር ይልክላችኋል ማለት ነው። እዚህ ጋር ስታስገቡት አፕሊኬሽን ሌተር ይልክላችኋል ማለት ነው። ቀጣይ እንደዚህ አይነት ቪዲዮ ሲመጣ እንደገና ተጠቃሚ ለመሆን ከፈለጋችሁ ተሪ ማሞ ቴክ ካምፕን ሰብስክራይብ በማድረግ ተቀላቀሉልን። ቪዲዮ ከተመቻችሁ ላይክ አድርጉ። ለሌሎችም ጠቃሚ ነው ብላችሁ ካሰባችሁ ሼር አድርጉልን። ሰናይ ጊዜ